ታዲያስ ጋይዝ እንዴት ናችሁ? በዛሬው ሌሰናችንን በለው በኤአይ ቱልስ እና ወርክ ፍሎ የመሳሰሉ ነገሮች ማወቅ እንፈልጋለንም ብላችሁም ነበረ። መጀመሪያ ላይም እዚህ ግሩፕ ውስጥ ከምታገኙት ቤኔፊቶች እነዚህን ኮምፕሌክስ የሆኑ ኮንሴፕቶችን ሞር አንደርስታንድብል በሆነበት መንገድ እናቀርብላችኋለን ስላለን መጀመሪያ ላይ እነዚህን ቱሎች አክቹዋሊ ሄደን መጠቀም ከመጀመራችን በፊት ላይክ ምንድን ናቸው የሚለውን ነገር ማወቅ አለብን ብዬ ስላሰብኩኝ የተዘጋጀ ሌሰን ነው። የዛሬው ሌሰን እንደምታዩት ኤልኤልኤም፣ ቻትቦት እና ኤጀንት ምንድን ነው ኮር ኮንሴፕት ዲፍረንሱ፣ ከዚህም ውጭ ደግሞ ከኤልኤልኤም ቻትቦት ኤጀንት በተጨማሪ ኤፒአይ እና የመሳሰሉ ነገሮች አሉ። መጀመሪያ ላይ ቁጭ ብለን ቻት ስናደርግ ከምን ጋር ቻት እያደረግን እንደሆነ እና ሃው ኢት ወርክስ የሚለውን ነገር አንደርስታንድ ካላደረግን ምናልባት እነዚህ ሞር ሃርነስ እና ኤጀንት የተባሉትን ኮንሴፕቶችን መጠቀም ሊከብደን ስለሚችል ሌትስ ስታርት ዊዝ ነምበር ዋን ፋውንዴሽን ኤልኤልኤም ወይንም ብሬን ኢን ጃር የሚባለውን ነገር ማለት ነው። ሌትስ ሉክ አት ዲስ ምን ማለት ነው? ኤልኤልኤሞች ጂፒቲ 4 ክሎድ 3.5 ጀሚናይ 1.5 3.1 ዋትኤቨር የሚባሉት ዩዥሊ እነዚህ ኤአይ ሞዴሎች ናቸው የምንጠቀመው። ዲስ ኢዝ ዘ ኤልኤልኤም እና ስለ ኤልኤልኤምም ደግሞ አንደርስታንድ ማድረግ ያለብን አንድ ነገር ኢዝ ራም እና ሮም ተምራችኋል ትምህርት ቤት ውስጥ ኦር አትሊስት ላይክ ሰምታችኋል ኮንሴፕቱ። ራም እና ሮም ዲፍረንሱ ምንድን ነው? ዊ ሃቭ something that is like the brain አይደለ? አሁን ለምሳሌ ፒሲ ላይ ራም እና ሮም ምንድን ነው? ራንደም አክሰስ ሜሞሪ እና ሪድ ኦንሊ ሜሞሪ ነው። ኤልኤልኤሞች ለምሳሌ ጀሚናይ 1.5ን ብንለው እኛ በምንነግረው ነገር ኦር ከኛ ጋር በሚያደርገው ንግግሮች ያለውን እውቀት አይቀይረውም። ዳትስ ዋይ ዛሬ ላይ የሆነ ነገር ጠይቃችሁት የተሳሳተ መልስ ቢሰጣችሁ ኦር የምትፈልጉት አይነት ነገር ካልሆነ ተመለሳችሁ ነገር ሌላ ዊንዶ ስትከፍቱ እንደዚህ ነበር እኮ ያልኩት ብላችሁ የበለጠ ስታብራሩለት ስቲል እንደ አዲስ አላወቅኩም ነበር ብሎ የሚናገረው ለምንድን ነው? አንዴ ይሄ ኤልኤልኤሙ which is the brain የአንድ ኤአይ ሞዴል ብሬን አንዴ ትሬን ተደርጎ ከተለቀቀ በኋላ ያለው ኢንፎርሜሽን ሁሌ ስታነጋግሩት የዛኔ ትሬኒንግ ያቋረጠበት ስልጠናውን ያቋረጠበት ቀን የነበረውን አስተያየት ሀሳብና እውቀት ኖሮት ነው። አዲስ ኢንፎርሜሽን አያገኝም። ምንም አዲስ የሚያውቀው ነገር የለም። ትናንትና ስለወጣው ዜና የሚያውቀው ነገር የለም። የሚያውቀው የእሱ የኒውራል ኔትወርክ ወይንም ኒውራል ዌይቱ የሚባሉ ነገሮች ውስጥ ኦሬዲ የተተገበረና የገባ ኢንፎርሜሽን ብቻ ነው ያለው። what can an LLM do? LLM በጣም ብሪሊየንት የሆነ ሪሰርቸር ነው። ጠቅላላ ኢንተርኔት ላይ ያለው የሰለጠነበት ጊዜ ላይ የነበረውን ኢንፎርሜሽን ውስጡ የያዘለ ኤክስፐርት ብለን ልናስበው እንችላለን። ነገር ግን it is locked in a room without a phone. ውጪ ላይ ዓለም ላይ ያለው ነገር ጋር ምንም አይነት ኮኔክሽን ወይንም ኮንታክት የለውም ማለት ነው። that is what is the LLM brain. it can reason, አናላይዝ ማድረግ ይችላል፣ ቴክስት ጀነሬት ማድረግ ይችላል ፐርፌክትሊ። ግን አክት ማድረግ አይችልም ማለት እሱ እያነጋገራችሁበት ካለው መስኮት ውስጥ ሚኒንግ ዊንዶ ውጪ ምንም አክሰስ ሳይኖረው እዛ ውስጥ ብቻ ሊያነጋግራችሁ ይችላል። እንዴት ነው how do these LLMs work? The way that they work is LLM only sees text. Every interaction is a combination of every time እናንተ hi ብላችሁ ሜሴጅ ስትልኩለት ወይንም ቴል ሚ ሞር ወይንም ኤቭሪ ታይም ሜሴጅ ስትልኩ ለእኛ የማይታየን አንድ ሲስተም ፕሮምፕት አለ። ሲስተም ፕሮምፕት ምን እንደሆነ እነግራችኋለሁ and what it can do እነግራችኋለሁ። ከዛ በኋላ ደግሞ ኮንቨርሴሽን ሂስትሪ እዚህ ጋር the conversation so far ሳይሆን usually between between 10 between 10 to 20 ላስት ሜሴጅስ ማለት እናንተ እሱ የተመላለሳችሁትን አብሮ ይሄዳል። አሁን ሃይ ስትሉት ማለት ነው። ከዚህ በፊት ምንም አይነት ቻት ሂስትሪ ከሌለ
ምንም አይነት ቻት ሂስትሪ ከሌለ that doesn't mean ሂስትሪ ይሄዳል። that means ባዶ ነው። ሶ ምን ያውቃል ኤልኤልኤሙ? ሲስተም ፕሮምፕቱን ሪሲቭ ያደርጋል። ከዛ በኋላ ደግሞ ከዚህ በፊት አላወራንም፣ ይሄ አዲስ ንግግር ነው። ከዛ በኋላ ደግሞ የእናንተ ጥያቄ። ሶ አሁን ለምሳሌ ሃይ ካላችሁት በኋላ ሃይ ማይ ኔም ኢዝ ጀሚናይ ሃው ካን አይ ሄልፕ ዩ ቱዴይ ሲል አይ ዋንት ዩ ቱ ቴል ሚ ዘ ኒውዝ አባውት ዘ ሌተስት ኤአይ ብላችሁ ስትጠይቁት እሱ ምን ያገኛል? ሃይ ብሎ እንደነበረ ከዛ በኋላ ምን አርጌ ልርዳችሁ ማይ ኔም ኢዝ ጀሚናይ ምናምን ብሎ የጠየቀው ፕላስ አሁን መጨረሻ ላይ የጠየቃችሁ ጥያቄ ስለ አዲስ የኤአይ ዜናዎችን ፕላስ ውስጡ የእሱን ባህሪያቶችን የሚጠቅስ እና ምን አክሰስ እንዳለው የሚነግረው ቢካዝ we're gonna get into that ግን ምን ቱሎችም አክሰስ እንዳለው ኤቭሪ ኢንፎርሜሽን ለእኛ አይታየንም። ይሄ ባይ ዘ ዌይ ሲስተም ፕሮምፕት በጣም የሚደበቅና ፍሪሊ የሚያወሩት ወር የሚያሳዩት ነገር አይደለም። ከዛ በኋላ ወደ ሃርነስ ስንመጣ ሃርነስ ምንድን ነው? ሃርነስ አዲስ ቃል ነው። ባለፈው ጊዜም እነዚህ ፍሬዞቹ እና የመሳሰሉ ነገሮች አልገባኝም ነበር የሚሉ ሰዎች ነበሩ ግሩፑ ላይ። ኦፍኮርስ ዛሬ ገና የሰማችሁት ኮንሰፕት ፍሬዝና ተርሞችን ማወቅ ወዲያው አይጠበቅባችሁም፣ ግን ኤልኤልኤም ከዛሬ በኋላ ማወቅ አለባችሁ። ኤልኤልኤም ማለት ላርጅ ላንጉጅ ሞዴል ማለት ነው which is the brain. Developers must build software around it to let you interact with it. This is called a harness. አሉት። በፊት ራፐር ነበር የሚባለው፣ ግን ኤአይ አዲስ ፊልድ እንደመሆኑ አዲስ የተለያዩ ስሞች ይወጡለታል እና የመሳሰሉ ነገሮች ይቀየራሉ። ኢንዱስትሪ ስታንዳርዱ ይቀያየራል። ከዚህ በኋላ የእኛ ልጆች ናቸው ፐርማነንት የሆኑ ስሞችን የሚያገኙት። መጀመሪያ አካባቢ በኮምፒውተርም በአዳዲስ ቴክኖሎጂ ሁሉም ጊዜ እንደዚህ ከሌ እንደዚህ ብሎ ይጠራዋል። ከዛ ስታንዳርዳይዝድ ይሄ ትዝ የሚላችሁ ከሆነ ፊዚክስ ላይ ስንማር ኤስአይ ዩኒት የምንለው አይደለ? ገና ኤስአይ ዩኒት ደረጃ ዴቨሎፕመንት ላይ ስላልገባል አሁን ሃርነስ አሉት። ሃርነስ ማለት ምን ማለት ነው? የእንግሊዝኛ ቃሉ ራሱ ሃርነስ ማለት ተሸካሚ፣ አዛይ፣ ከባቢ ወይንም አዛይ የሚሰጥ ትርጉም ነው። ምን ማለት ነው? ኤልኤልኤሙን ወስደን እላዩ ላይ የሆነ ነገር ስናለብሰው ማለት ነው። የምናለብሰው ነገር እንዴት ከዛ ኤልኤልኤም ጋር ኤልኤልኤሙን ለማግኘት ምን ማለት ነው? ልብሱን ነው መጀመሪያ የምናገኘው ብላችሁ አስቡት ማለት ነው። ሃርነስ ውስጡ በሚሰጠው ፕሪ ፕሮምፕት ፕላስ ሌላ ነገሮችም ሃርነስ ውስጡ ሌላ ነገሮችም ሊያዘል ስለሚችል ኤአዩ እንዴት ኮንቨርሴሽናሊስት ይሆናል ወይንም አውቶኖመስ ወርከር ኤጀንት የሚሆነውን ነገር እንዴት ይሆናል? ኤጀንት እና ኤጀንቲክ ሚኒንግ መልቲ ኤጀንት ወርክፍሎ ይለያያሉ። ግን መጀመሪያ አንደርስታንድ ማድረግ ያለብን ዞሮ ዞሮ ኤጀንትም ሆነ ቻትቦት ከበስተጀርባው ያለው ኢት ኢዝ ዘ ሴም አንድ ኤልኤልኤም። ኢፍ ዩ አር ዩዚንግ ቻት ጂፒቲ 5.5 ሊሆን ይችላል፣ ጂፒቲ 4 ሊሆን ይችላል። ክሎድን ስትጠቀሙ ኦፐስ ኦር ዋትኤቨር ሊሆን ይችላል። ጀሚናይን ስትጠቀሙ ደግሞ ጀሚናይ 3 ዋትኤቨር ሊሆን ይችላል። ያ ሁላ ግን ከበስተጀርባው ኮንቨርሴሽናል ቻትቦት ሲሆን እንዴት ነው እያነጋገር ነው ያለ ነው? በሲኤልአይ በአንቲግራቪቲ ስንጠቀመው ምንድን ነው ልዩነቱ? አንቲግራቪቲ ፒሲያችን ላይ ጭነን የምናነጋግርበት ነገር ነው። ዋት ኢዝ ዘ ዲፍረንስ ቢትዊን እነዚህ ዲፍረንሶቹ እንዳለ ሃርነስ ወይንም ኤልኤልኤሙ የተጠቀለለበት ወርክ ፍሎ እና ፋንክሽናሊቲ ነው። ወደዚህ ስንመጣ የጀሚናይ ዌብ አፕን እሱም ራሱ ሃርነስ ነው። ዋት ኢዝ ዘ ሃርነስ? እዚህ ጋር እንደ ሪሴፕሽኒስት አድርገን ልናስበው እንችላለን። ሮሉ ምንድን ነው? ኮሚኒኬሽን ኢንተርፌስ ነው። ምን ማለት ነው? ከአንድ ተጠቃሚ እኔ፣ እናንተ፣ ማንኛውም ሰው እና ከኤልኤልኤሙ ማለትም የኢንፎርሜሽን እና የመረጃ ቋት የሆነው ኤአይ ሞዴሉ መካከል ሆኖ እንደ ደላላ ንግግሮቻችንን ኢንተራክሽኖቻችንን የሚያመላለስ ማለት ነው። ጀሚናይ ዌብ አፕሊኬሽኑን ስንጠቀም ዩ አር ዩዚንግ አ ቻትቦት። ሃው ኢት ወርክስ ኢት ቴክስ ዮር ኩዌስችን ተርንስ around to another LLM brain and it hands you the answer። ስለዚህ ያ ኢንተርፌስ ምንድን ነው? ዩዘር የሚከትበት ቦታ አለው ኩዌስችኑን። ከበስተጀርባው ሃርነሱ ላይ ቅድም የተናገርኩት ሲስተም ፕሮምፕቱ አለ። ከዛ በኋላ ደግሞ ሂስትሪ ካለ ሂስትሪውንም አብሮ ይልካል። አሁን የመጣውንም ጥያቄ ይመልሳል። ይሄ አንድ ሌላ ትልቅ ዳሜጅ ያለው ወይንም ዴንጀር ያለው ምንድን ነው? ኤቭሪ ኤልኤልኤም
ኮንቴክስት ዊንዶ የሚባል ነገር አለው። ኮንቴክስት ዊንዶ ማለት በአንድ ሰዓት መቀበል የሚችለው የቴክስት ብዛት ማለት ነው። ጀሚናይ እና የጉግል ኤልኤልኤሞች ወደ 2 ሚሊዮን ፓራሜትር ኮንቴክስት ዊንዶ አላቸው። አንዳንዶቹ 1.5 1 ሚሊዮንም ያላቸው አሉ። ግን አሁን አይ ቲንክ አቬይለብል የሆኑት ሞዴሎች በጠቅላላ ከ2.5 ጀምሮ እስከ 3.5 ፍላሽ 2 ሚሊዮን ኮንቴክስት ዊንዶ ነው ያለው። እንዴት ነው ኮንቴክስት ዊንዶውን ማወቅ የምችለው ለምትሉት እሱን አሳያችኋለሁ። ግን ኮንቴክስት ዊንዶ ሞልቶ አንዳንድ ጊዜ ረጅም ኮንቨርሴሽን በኋላ በጣም እየጀዘበ ወይንም የኢንቴሊጀንስ ሌቭሉ እየቀነሰ እናያለን ኤአይዎች። ያ ነገር ሀፕን የሚያደርገው ምንድን ነው? በጣም ብዙ ኢንፎርሜሽን እየሄደለት ስለሆነ ላይክ ደዘን ሃቭ መተንፈሻ ቦታ የለውም። ሞልቷል፣ ብሬኑ ሳይሆን ሾርት ተርም ሜሞሪ ሞልቷል ብለን ልናስበው እንችላለን። ሶ ዌን ዩ አር ቶኪንግ ቱ ኢት ሊሚቴሽኑ ምንድን ነው? ሊመልስላችሁ ይችላል። ከዚህ በፊት ኮንቨርሴሽን ውስጥ የነበረው ኢንፎርሜሽን አለው። ያ እናንተ በነበራችሁ ንግግር ኤልኤልኤሙ ወይንም ብሬኑ ያለው እውቀት ኦር ያለው ኢንፎርሜሽን አይቀይርም። ኤቭሪ ታይም ስታስነሱት ለምሳሌ ከሲዲ ቡት አድርጋችሁ የምታውቁ ከሆነ ዊንዶውዝን ለመጫን በፊት ሲዲ ነበር የምንከተው። አሁን ቡትብል የሆነ ዩኤስቢ ድራይቮች ነው የምንከተው። ኤቭሪ ታይም አዲስ ኮንቨርሴሽን ከአንድ ኤልኤልኤም ጋር ስትጀምሩ ያ ኤልኤልኤም ፓኬጅ ተደርጎ አልቆ ፋይል ሆኖ ሲቀመጥ የነበረው ኢንፎርሜሽን ያለው አዲስ ኢንፎርሜሽን አይቀበልም። እንዴ ጄፒ ግን እኔ ተጠቅም ያለው አዲስ ነገር ስጠይቀው ያውቃል ጄሚናይ የምትሉን ከሆነ በፊት ላይ ዊንዶዋ ላይ እዚህ ጋር ማየት እንችላለን። ስቴቱ ነው እዚህ ጋር መተን ብንመለከት ጄሚናይ ላይ አሁን የለችም። በፊት ላይ እዚህ ጋር ዩዝ ኢንተርኔት ሰርች ኦር ሰርችን አክቲቭ ማድረግ እንችል ነበር። ያንን ነገር አሁን ማድረግ አንችልም። ለምን? ቢኮዝ ፓርት ኦፍ ኤአይ ሆኗል። ግን ዲፕሲክ ላይ ብንመጣ ዲፕሲክ ላይ ስቲል ኢንተርኔት ሰርች ይኑሮ አይኑሮ የሚለውን ጥያቄ ይጠይቀናል። ቻት እንዴት ነበረ? ቻት ቻት ዲፕሲክ ብራይት ሞድ ባይ ዘ ዌይ አይመቸኝም። እዚህ ጋር ካያችሁ ስማርት ሰርች የሚል ነገር አለ which is ዌብ ሰርች። ይሄ ምን ያደርጋል ማለት ነው? ያቺን ቅድም ያወራናት ኤልኤልኤም ዋን ተጨማሪ ቱልሶች ይሰጧል። የትኛው ቱል አክሰስ እንዳለው የትኛውን መጠቀም እንደሚችል ለኤልኤልኤሙ ደግሞ ካልነገር ነው አያውቅም። ኢንተርኔት ሰርች እንዴት ነው የምንሰጠው አክሰስ? የሆነች ቱል ነች፣ ዩዥዋሊ ፓይተን ነው። ወደ ከኤልኤልኤም ቻት ቦት ወደ ኤጀንት የምንሄደው እነዚህን ቱሎችን በማብዛት ነው። አሁን ሌትስ ሪካፕ እስካሁን ድረስ ያወራ ነው። ሴም ኤልኤልኤም ዲፍረንት ራፐርስ። ኦኬ ሴም ኤልኤልኤም ዲፍረንት ራፐርስ። ኤቭሪ ኢንተርፌስ ቻት ቦቱ ሆነ ሲኤልአይ ኤጀንቱ ሆነ አይዲኢ ማለት ደግሞ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ማለት ነው። እሱ ላይክ ኮድ የምንጽፍበት ነገር ነው። ሲኤልአይ ማለት ኮማንድ ላይን ኢንተርፌስ ማለት ነው። እነዚህ ሁሉ የተለያዩ ቱሎች ስታያቸው ላይክ በጣም ብዙ ኤአይዎች አሉ። ኖ ኢትስ ዘ ሴም ሞዴል ከበስተጀርባ ያለው ላርጅ ላንጉዌጅ ሞዴሉ ኮሩ እዚህ ጋር ያለው ትሬኒንግ ዳታ ፕላስ ኮር ኖሌጅ አለ። ከዛ በኋላ እዚህ ጋር ቻትቦቱ ላይ ስንነጋገር ያ ቻትቦት ይሄ ራፐሩ ነው ወይንም ሃርነሱ ወደዚህ ልኳል። ሲኤል ላይ ሌላ አይነት ሃርነስ ነው። ያ ሃርነስ ኤንድ ባይ ዘ ዌይ ይሄ ብቻ ሊሆን አይችልም ልዩነቱ ልትሉ ትችላላችሁ። ሞስት ኦፍ ዘ ታይም ከኤጀንት እና ከቻትቦት ልዩነቱ ፕሪፕሮምፕቱ ነው ወይንም ሲስተም ፕሮምፕቱ ነው። አይዲኢም እንደዛው። ሮ ኤፒአይ ማለት ምን ማለት ነው? ዳይሬክትሊ በቁልፍ የሆነ ፓስወርድ አለ። ያንን ፓስወርድ ሲሰጠን ጉግል ምን ያህል እንደተጠቀመን ማየት ይችላል በዛች ፓስወርድ። ያቺን ፓስወርድ ተጠቅመን ከኤአይ ሞዴሉ ጋር መነጋገር፣ ሌላ አፕ መስራት ብትፈልጉ። the two variables ምንድን ናቸው? the two variables that change everything ኤልኤልኤሙ አይዴንቲካል ቢሆንም ምንድነው ቼንጅ የሚያደርገው ከኢንተርፌስ? ፕሪፕሮምፕት ወይንም ሲስተም ፕሮምፕቱ ነው። ሂደን ኢንስትራክሽንስ ኢንጀክትድ ቢፎር ዮር ሜሴጅ። ከየአንዳንዱ የእናንተ ሜሴጅ ብዙ ሰው ፕሮምፕት ላይ ምን ይሳሳታል? ፕሮምፕት ስጠኝ ብሎ ሄዶ ክሎድን ወይ የሆነ ነገር ይጠይቃል። ሲሰጠው ዩአር ምናምን ብሎ ይጀምራል። ኢፍ ኢትስ ዴቨሎፕመንት ኤጀንት ኮዲንግ ኤጀንት ከሆነ ዩአር ዲቬሎፐር የሚባለውን ነገር ፕሮምፕታችን ውስጥ ማካተት አይጠበቅብን። ምክንያቱም ኦልሬዲ ሲስተም ፕሮምፕት አለ።
ዲዝ አር ቲንግስ አሁን የምነግራችሁ ነገር ሌላ ኮርሶችና የመሳሰሉ ነገሮችን ብትወስዱ የማያስተምሯችሁ ነገሮች ዳትስ ዋይ ነጋድራስ ቦርድሩም ከኮርስና ከእነዚህ የመሳሰሉ ነገሮች የሚሻለው ኢዝ ቢካዝ ኢንፎርሜሽኑን ኤቭሪ ታይም አዲስ ነገር ሲኖር አዲስ ኢንፎርሜሽን በቪዲዮ መልክም በቴክስት መልክም እዚሁ ግሩፕ ላይ በተለያየ ካታጎሪ ስለምንለቅላችሁ ማለት ነው። ሶ ቱልስ ሲባል ደግሞ ምንድን ነው? ወን ሞዴል ከን ኮል ማለት ያንን ቱል ምን መሳሪያዎች አሉኝ ብሎ ይጠይቃል። ምን መሳሪያ እንዳለው የሚያውቀው አብዛኛው ጊዜ ሲስተም ፕሮምፕት ውስጥ አለ። ከዛ በኋላ ባሽ ተብሎ ከተጻፈ ኮማንዱ ባሽ እንደሆነ ያውቃል። ሪድ አንደርስኮር ፋይል ከሆነ ሪድ አንደርስኮር ፋይል መጠቀም እንደሚችል አይዲ ኤጀንቶች አክሰስ ማድረግ የሚችሉት እነዚህን ነገሮች ፈንክሽን ሲኖረውና ሃርነሱ ያንን ቱል ሲያካትት ነው። trying not to make it በጣም ኮምፕሊኬትድ። ሶ ዩኒቨርሳል ፎርሙላው እንዴት ነው? ከረንትሊ ሲስተም ፕሮምፕት አለ፣ ኮንቨርሴሽን ሂስትሪ አለ፣ ከዛ በኋላ አቬይላብል ቱልስ እዚህ መተን እቺን ስናበራት እቺ በፕሮምፕታችን በተጨማሪ ምን ይላካል? አሁን ጥያቄ ስንጠይቅ ሲሄድ እሱ ጋር ኢንተርኔት ሰርች ቱልን አበርቶታል። ኢንተርኔት ሰርች ማድረግ ትችላል። ኢንተርኔት ሰርች ለማድረግ በዚህ ኤፒአይ ኪ ወይም በዚህ ቱል ኢንተርኔት ላይ ያሉትን ነገሮችን ሰርች አርግ ብለን እየነገር ነው። የሚኖረው ልዩነት በጣም ሰፊ ነው። ዛሬ የወጣ ኢንፎርሜሽን፣ ዛሬ የወጣ አዲስ ክስተት፣ ግኝት ወይም ሶፍትዌር ሮ ሞዴሉ ያለ ኢንተርኔት አክሰስ ሊያውቀው አይችልም። ሶ አንዳንድ ጊዜ ተሳሳተ ኢንፎርሜሽንም የሚሰጡት ላይክ መቀነስ እንችላለን። ፕሮዳክቲቪቲያችንን መጨመር የምንችለው በዚህ ነው። ሶ አቬይላብል ሲስተም ፕሮምፕት ፕላስ ኮንቨርሴሽን ሂስትሪ አቬይላብል ቱል ሊስት ይደረግለታል። ከዛ በኋላ ዮር ሜሴጅ፣ ከዛ በኋላ ይሄ ሁላ ፕሮሰስ ከተደረገ በኋላ ኤልኤልኤሙ የተፋው መልስ ወደኛ ያመጣል። ያንን መልስ ወደኛ ከኤልኤልኤሙ ወይንም ከብሬኑ ወደኛ የሚያመጣው ምንድን ነው? ሃርነሱ ወይንም ራፐሩ ማለት ነው። ሶ ኤቭሪ ሲንግል ኢንተርፌስ ቻትቦት፣ ሲኤልአይ፣ አይዲኢ፣ ኤፒአይ uses the exact same formula and only value the changes እነዚህ ናቸው ቱልሶች እና የመሳሰሉ ነገሮች። ሶ ቻትቦት ኢንተርፌስ ዩዥሊ ሲስተም ፕሮምፕት አለ ሂድን እኛ እናየው። ከዛ በኋላ ዩዘር ሃይ ይላል። ከዛ በኋላ ሃው አር ዩ አይም ዱዊንግ ግሬት። ከዛ በኋላ አሁን ዩዘር ራይት ሚ ፖም ሲል ምንድን ነው የሚሄድለት? ይሄ ፓርት ይሄዳል። መጀመሪያ ላይ የተነጋገር ነው እነዚህ ሁለት ሜሴጆች ፕላስ ሲስተም ፕሮምፕቱ ለእኛ ማይታየን። ከዛ በኋላ በተጨማሪ ምን ይሄዳል? ራይት ሚ ፖም የሚለው። ከዛ በኋላ ያንን ሁሉ ኮምፒውት ካደረገ በኋላ ኤልኤልኤሙ ቻት ኢንተርፌሱ መልሱን የኤአይውን ያመጣልናል እዚህ ጋር ማለት ነው። ሶ ቱሎቹ ደግሞ ምንድናቸው? ነን፣ ቴክስት ኦንሊ፣ ፕላስ ዌብ ሰርች፣ ኢፍ ኢኔብልድ፣ ኢሜጅ ጀነሬሽን። ኢሜጅ ጀነሬት ስታረጉ ጀሚናይ ላይ መታችሁ ጀነሬት ሚ አን ኢሜጅ ኢትስ ናት ዘ ሴም ጀሚናይ ኤልኤልኤም ያንን ነገር የሚፈጥረው ዲፊውዥን ሞዴል ይባላል። ሶ እነዚህን ነገሮችን አንደርስታንድ እናርግ ብዬ ነው መጀመሪያ ወደ ኤጀንት እና ሞር ኮምፕሌክስ ነገሮችን ሳንገባ እንዴት ዳዴ እንደምንሄድ ካላወቅን እንዴት በእግራችን ቆመን መሄድ ልናውቅ አንችልም። እንዴት በእግራችን ቆመን መሄድ እንዳለብን ካላወቅን መሮጥ ልናውቅ አንችልም። ሶ እነዚህን ነገሮች ከስር መሰረቱ ሞር ኮምፕሌክስ ከመግባታችን በፊት እና በጣም የተናዘዘ ሌሰን ከማድረግ ጀስት እንደ አጭር የ30 ደቂቃ ኮንቨርሴሽኖች እንዲሆኑ ነው የምፈልገው እዚህ ግሩፕ ላይ። የምትፈልጉትም ነገር እኛ ኮንቴንት እስክንለቅ ድረስ አትጠብቁ። ዛሬ ብሩክ ጥሩ ጥያቄ ጠይቋል። አንድ ባይ ዘ ዌይ እግረ መንገዴን የቆየው ይሄ ቪዲዮስ ቢካዝ የመብራት ችግር ነበረ። ዛሬም ራሱ ነበረ ጠፍቶ አሁን ነው የመጣው። ሰዓቱን አያሳያችሁም እዚህ ጋር ተቆርጧል፣ ክሮፕ ተደርጓል። ግን አሁን 5 ሰዓት ላይ ነው የመጣው። ሲስተም ፕሮምፕት ይኖረዋል። አሁን ሰርች ፕላስ ቻት ቦት ሲሆን ቻት ኢንተርፌስ ላይ ይሄንን ስናበራው ዲፍረንሱ ምንድን ነው? ቱል እንዳለህ ይነግረዋል። ከዛ በኋላ ኤልኤልኤሙ ምን ያደርጋል? ዌብ አንደርስኮር ሰርች ይልና እዚህ ብራኬት ውስጥ ሰርች ማድረግ የፈለገውን ነገር ያደርጋል። እንደዚህ አይነት ጥያቄ ሲሄድ ምንድን ነው መጀመሪያ ቱሉን ይጠብቋል። ቱሉ ከዛ በኋላ የሰጠው መልስ አለ። ያንን መልስ ፕላስ የእናንተን ጥያቄ ፕላስ ሂስትሪው ፕላስ ሲስተም ፕሮምፕቱን ኮምፓይል አድርጎት ዌብ ሰርች አያችሁ፣ እዚህ ጋር ዌብ ሰርች ሪተርኑን ይጠብቃል ከዌብ ሰርቹ። ዌብ ሰርች ሲያደርግ እዚህ ጋር ነግሬያችኋለሁ፣ ብራኬት ውስጥ ነው የሚከተው ብያችኋለሁ። ብራኬት ውስጥ ኤአይ ኒውዝ 2025 ብሎ ሰርች ሲያደርግ ሪዘልቱን ይወስድና
here is what I found ብሎ ይናገራል። ሶ ኤልኤልኤም እዚህ ጋር ምንድን ነው መረጃውን ወደ ቴክስት ወይንም ወደ ኮንቨርሴሽናል መልስ ያገኘውን ኢንፎርሜሽን ከኢንተርኔት ሲንተሳይዝ አድርጎ ወይንም ፎርማት አድርጎ ወደኛ የሚመልስበት ቱልስ ነው የሆነው ማለት ነው። በዚህ አይነት እንትን አሁን ወደ ኤጀንት ስንመጣ ኤጀንቶች ከቱል አላቸው። ግን ቱሎቹ ምንድን ነው ሎካል የእናንተ ፒሲ ላይ ሎካል ፋይሎቻችሁን ኮንትሮል ማድረግ የሚችሉ ቱልሶች ተጨምሮበት ነው። which is ባሽ ማለት ደግሞ ኮማንድ ላይን ማለት ነው። ሶ ዲዝ አር ደ ሜን እንዴት ነው እነዚህ ኤልኤልኤሞች የሚሰሩት how do they work እነዚህን ነገሮችን አንደርስታንድ ካደረገን ወደ ሞር ኮምፕሌክስ ኤጀንቲክ ወርክ ፍሎ እና ለምን አንዳንድ ጊዜ በኤአይ የታገዘ ኮዲንግም ሆነ የተለያዩ ነገሮችን ስናደርግ ስህተቶቹ የሚፈጠሩት ከምን እንደሆነ አንደርስታንድ ማድረግ የምንጀምረው እንዴት ኤልኤልኤሙ ፈንክሽን እንደሚያደርግ ካየን በኋላ ነው። እዚህ ጋር ወደ ማስተር ፍሎ ከመጣን this ሙሉ ቻርቱ ነው። ቅድም እንዳልኳችሁ ሴንትራል ላይ ሁሉም ጊዜ ኮር ኤልኤልኤሙ ነው። ኢት ኢዝ ዘ ሴም ሞዴል ኤቭሪዌር ሲስተም ፕሮምፕት ቢ ሄልፕፉል ምናምን አለ እዚህ ጋር በዌብ ዩአይ ስትጠቀሙ በዚህ በዌብ ዩአይ ስትጠቀሙ ይሄ ነው። ከዛ በኋላ ሲኤል ላይ ስትጠቀሙ ሲኤል ላይም ስቲል ሪኩዌስቱ የሚሄደው ወደዚህ ነው፣ መልሱም የሚመጣው ከዛ ነው። ሮ ኤፒአይ ሲሆንም ቀጥታ ወደዚሁ ኤልኤልኤም ነው የሚሄደው። ኮንቴክስት ዊንዶ የሚባል አለ which is system prompt plus history plus user request or message plus tool result። ከዛ በኋላ ኦፕሽናል ሰርች ኩዌሪው እዚህ ጋር መጥቶ እነዚህ ከኤልኤልኤሙ ውጭ ያሉ ነገሮች ናቸው። you see ከኤልኤልኤሙ ውጭ ያሉ ነገሮች ናቸው ኮምባይን ተደርገው ላይክ ይሄ ኦን ኦር ኦፍ ሊሆን ይችላል። እዚህ ጋር ኦፍ ሲሆን እቺ ነገር ኦን ስትሆን እንደዚህ ቻርቱ ይሄንን ያካትታል ማለት ነው። እቺን ነገር ኦፍ ስናረጋት እቺ ዲስኮኔክትድ ትሆናለች ማለት ነው። ኤልኤልኤሙ ብቻውን ያለ ምንም ተጨማሪ ቱል ነው የሚያወራው ማለት ነው። ሶ this is ለዛሬው ላይክ አይ ሰድ እንደ ቱቶሪያል ሳይሆኑ እነዚህ ነገሮች ኦር እንደ ኮርስ ሳይሆን ሴት የሆነ ከዚህ እስከዚህ ትማራላችሁ ሳይሆን አዲስ የሚወጡ ነገሮችን በጠቅላላ የምናቀርብበት እናም ደግሞ ከዜሮ እስከ ሂሮ ሊያደርሳችሁ የሚችል ኢንፎርሜሽን እንድታገኙ ነው። ወደ ዋናው ሌሰኑ ይሄ ቢፎር ክሎዚንግ ዲስ አፕ ምንገባው ኤጀንት ሃርነስ ልክ እንደዚህ እንደ ጄሚናይ አፑ ሃርነስ ነው ሮሉና ስፔሲፊካሊ አሁን ኤልኤልኤሞች በጣም በሚገርባችሁ ነገር እንትን ነህ ስንለው ባህሪው በጣም ይቀየራል። this is one of the things AI ሪሰርቸሮች they don't really understand። እኔ አንደርስታንድ ያደረኩበት መንገድ አለ ኤአይዎችን ቢልድ ስላደረግኩ ሚኒንግ ኤአይ ብሬኖች ኤልኤልኤሞችን ቢልድ ስላደረግኩ እኔ አንደርስታንድ ማድረገው ኒውራል ኔትወርኩ ስኪሉ እነዛን ኒውራል ኔትወርኮችን ብቻ ኦን ስለሚያደርግ ሌላ ዝባዝንኪ ኢንፎርሜሽኑን ኦፍ ያደርጓል። that's why when you tell it you are ኮዲንግ ኤክስፐርት ምናምን ስትሉት ፕሪ ፕሮምፕት ውስጥ ኖት ኢን ፕሮምፕት ሳይሆን ፕሪ ፕሮምፕት ውስጥ ሲገባ ልዩነት አለው። ሶ ዋት ዲስ ካን ዱ ኢዝ ሃርነስ ሲሆንና ቱል ስንሰጠው ሶ ኢንስቴድ ኦፍ ኮፒ ፔስት እያደረጋችሁ ከዊንዶ ወደ ኮምፒውተራችሁ እናንተ ሴቭ እያደረጋችሁ ሳይሆን ኤአዩ ሊትራሊ የእናንተን ፒሲ እናንተ ፒሲያችሁ ላይ ማድረግ የምትችሉትን ነገር እሱ ማድረግ ሲችል which is usually terminal access በመስጠት ተርሚናል አክሰስ ወይንም ኤምሲፒ ኔክስት ከዚህ ቀጥሎ የሚመጣው ቪዲዮ ኤምሲፒ ምን እንደሆነ የምታዩበት ነው። እነዚህ ተርሚናል አክሰስ እና የመሳሰለ ነገር ስትሰጡት ኮምፕሊትሊ የኤአዩ ችሎታና ማድረግ የምትችሉበት ነገሮች ኮምፕሊትሊ የሚለወጡት ከብራውዘር ስትወጡ። እንደኔ በጣም ደካማው ኤአይ እዚህ ውስጥ ነው ያለው። ይህንን ኦልሞስት ላለፉት 5 ዓመት ስትጠቀምበት የነበረ ወርክፍሎ ነው። እዚህ ውስጥ ስትጠቀሙት ኤአይ በጣም ደካማና ማድረግ የሚችለው ነገር ሊሚትድ የሚሆነው ብራውዘር ውስጥ ስትጠቀሙት ነው። ያንን ኤአይ አክሰስ የምታደርጉት ኢንሳይድ ዮር ፒሲ ሲሆን ፒሲው ላይ ያለውን ፋይል ምክንያቱም አብሮ የተጫነ አፕሊኬሽን ከሆነ እዛው ፋይሎቻችሁን ዌብ ብራውዘሮችን እና የመሳሰሉ ነገሮችን መጠቀም ሲችል ኮምፕሊትሊ ይቀየራል። ሌላ ኤጀንት ላይ የሚለየው ኢተሬቲቭ ሉፕ አለው። መጀመሪያ ላይ ሄደህ ይሄንን ስራ ከማለታችን በፊት which is እኛ የለመድነው ብራውዘር ላይ ይሄንን ስጠኝ ይሄንን አድርግልኝ ስንለው
አሁን ኤጀንቶች በተወሰነ ያህል ለተጠቃሚው አለማወቅን ተብሎ የሚገቡ ሲስተም ፕሮምፕቶች አሉ። ሶ ላይክ ፕላን ፈርስት ባንለውም እሱ ራሱ ፕላን ያደርጋል። ፕላን ካደረገ በኋላ በአገኘሁት ኢንፎርሜሽን መሰረት እና ባለህ ኮምፒውተር መሰረት ባለህ ፋይሎች መሰረት ያገኟቸው ነገሮች እነዚህ ናቸው። እኔ እቅዴ የሰጠኝን ስራ ለመተግበር እነዚህ ነው ብሎ ዝርዝር ይሰጣችኋል። ከዛ በኋላ አይታችሁት እናንተ ውጭዝ ሁሉም ጊዜ ሰው ምንድነው ሂውማን ኢን ደ ሉፕ የሚባል ነገር ጥሩ ነው። መጨረሻ ላይ ቶክኑን ክሬዲታችሁን እና ሁሉም ነገር ከጨረሰባችሁ በኋላ ከማየት መጀመሪያ ላይ ይሄ ነገር የምፈልገው ነገር ነው ወይ የሚለውን ነገር ተመልክታችሁ ከሆነ go ahead and do it ስትሉት አክት ማድረግ ይጀምራል ማለት ነው። አክት ስትሉት እናንተ ኮምፒውተራችሁን ትታችሁ ሌላ ቦታ ሄዳችሁ እሱ ኮምፕሊትሊ ስራውን እየሰራ ይጠብቃችኋል ማለት ነው። ዲፔንዲንግ ምን ያህል ፐርሚሽን እንደሰጣችሁት። ሶ ሃው ኢት ወርክስ የሆነ ሃይ ሌቭል ጎል ትሰጡታላችሁ። ኤአይ ሃርነሱ የኤልኤልኤም ብሬኑን ዲሳይድ ለማድረግ ይጠቀማል የትኛው ቱል። ምክንያቱም ሲስተም ፕሮምፕት ላይ እንደዚህ አይነት መሳሪያዎች አሉክ ብሎ ሲያውቅ ማለት ነው። ከዛ በኋላ እነዛን ቱሎችን እየወሰነ የትኛውን ለዚህኛው ፓርት ልጠቀም እያለ ወስኖ ቱሎቹን ኤክሲኪዩት ያደርጋቸዋል። ኤክሲኪዩት ማለት እነዛን ቱሎች ይጠቀምባቸዋል ማለት ነው። ከተጠቀመባቸው በኋላ ከዛ በኋላ ደግሞ ሪዘልቱን ሪድ ያደርጋል። አይመጣም ወደ እናንተ አሁንም ሪዘልቱን ሪድ አድርጎ እሱ ኤክስፔክት እንዳደረገው ወይንም እዚህ ጋር ፕላኑ ላይ እንዳወጣው ካልሆነ ያርመዋል። እያለ ባክ ኤንድ ፎርት የሚፈልገው ውጤት ከዚህኛው ከቶፕ ታስክ ዋን ወይንም ከኦብጀክቲቭ ዋን የሚፈልገውን ካገኘ በኋላ ወደሚቀጥለው ስቴፕ ደግሞ ይሄዳል ማለት ነው። ን ሉፕስ ባክ to decide the next step until the job is done ስራው እስኪያልቅ ድረስ ማለት ነው። ሶ ኤጀንት ስንጠቀም ልዩነቱ ይሄ ነው። ዋን ቲንግ ቱ አንደርስታንድ ግን እዚህ ጋር ምንድን ነው ኤጀንቲክ ሉፕ እና ይሄ በደንብ የኤልኤልኤሙ እና የሃርነሱን ኮንሴፕት አንደርስታንድ እንድታደረጉ አንድ በጣም ራሱን የቻለ ሌሰን የሰጠሁት ለምንድን ነው ንግግር የሰጠሁት ለምንድን ነው ብዙ እነዚህ ኦንላይን የምታዩቸው በእንግሊዝኛ የሚሰሩ የቋንቋ ባሪየር ባይኖሩም ብትመለከቱ እነዚህ ቱቶሪያሎች የነሱ የሆነ ችግር ሲያጋጠማቸው የችግራቸው መፍትሄ ከተመለከታችሁ ራሳችሁ ሄዳችሁ እዩት። ይሄንን ነገር ጀስት ገንዘብ ጨምሮ መክፈል ነው ለነሱ። እኛ ግን ባለን የኑሮ ዘይቤ ላይ በየጊዜው ዝም ብለን በ100 እና በ200 $200 ሞር ሞዴሎችን እና ሞር ሪኩዌስቶችን እያደረግን ዊ ካንት ጀስት ኪፕ ኦን ስፔንዲንግ ማኒ እነዚህ ነገሮች ላይ ሶ አንደርስታንዲንግ ድስ ከዛ ሴቭ ያደርጋቸዋል። እነሱ ብዙዎቹ የሚጠቀሙትን ሃርነስ እንዴት እንደሚሰራ ሳያውቁ ዩዝ በማድረግ ጀስት የሆነ ጫፍጫፉን በመስማት እዚህ ጋር ሞር ዲቴይልድ የሆነ አንደርስታንዲንግ ኖሯችሁ እንዴት ሎጂኩ እንደሚሰራ ከበስተጀርባው ያለው ኦልሞስት ኤቭሪቲንግ ይሄ እንደሆነ አንደርስታንድ ካደረጋችሁት ከዚህ ነገር ትድናላችሁ። ለዛ ነው ዛሬ እንደዚህ ብሬክዳውን አድርጌ ኢንተርፌሶቹን ልዩነቶቹንና አሰራሩን አንደርስታንድ እንድታደርጉ ጊዜውን ወስጄ በዚህ መልክ ያቀረብኩላችሁ። ኔክስት ደግሞ ኤምሲፒ ሰርቨር ምን እንደሆነ ኤምሲፒ ክላይንት ምን እንደሆነ እና እነዚህ ተርሞች አሁንም በዚህ በዛሬው ሌሰን ግልጽ ያልሆነ ነገር ካለ ፊል ፍሪ እዛው የቻት ቶፒካችን ውስጥ ቴሌግራም ላይ ለመጠየቅ ወደኋላ አትበሉ። ለዛሬ ግን ይሄ ይበቃል። ሰላም ሁኑ።